እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። የእግዚአብሔርን ቃል እንካፈላለን ከመጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 8 ላይ ሄዳችሁ ከቁጥር 14 ጀምሮ እስከ 21 ያለውን የእግዚአብሔር ቃል ሁላችንም በጋራ አንድ ላይ እናነብና መልእክት እንሰማለን ማለት ነው። በዚህ ቀን እግዚአብሔር ለዕለቱ ያዘጋጀልንን የእግዚአብሔርን ቃል እንሰማለን። አወጣችሁ ማርቆስ ምዕራፍ 8 ቁጥር 14 እስከ 21 ድረስ ያለው የእግዚአብሔር ቃል ከቻልን ቆመን ሁላችንም አንድ ላይ ድምጻችንን ከፍ አድርገን ልጅ የያዛችሁ አትቸገሩ። ያን ቃል እናነባለን እና ልጆች ትምህርት ስለመጨረሳቸው እግዚአብሔር ሲመሰገን በጣም ገርሞኝ ለካ እንደዚህ የሚጸልይ ያለኝ ማለት ልጄ አንድ አመት ትምህርት ቤት ቆይታለች ማለት ነው። የመጀመሪያዋ ልጄ ማለት ነውና ቀላል አይደለም ለካ አንድ አመት ትምህርት ቤት ማመላለስ። በአንድ አመት ኤቢሲዲ ለይታ፣ በአንድ አመት ሀሁ ለይታ፣ በአንድ አመት ቀለም ለይታ ይሄ ሁሉ ተጨምሮላት ሳይ ለካ ዝም ብሎ አይታለፍም ብዬ ቀጠሮ ይዣለሁ። ቤት ሄጄ ለሚስት ያስተምር ልናመሰግን ማለት ነውና እግዚአብሔር ይመስገን። ምስጋና እግዚአብሔር ይገባዋል። እስቲ እናንብብ። እንጀራ መያዝም ረሱ። አንብቡ ሁላችሁም። እንጀራ መያዝም ረሱ። ለነሱም ከአንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደንዝዟልን? ዓይን ሳላችሁ አታዩምን? ጆሮስ ሳላችሁ አትሰሙምን? ትዝስ አይላችሁምን? 5ቱን እንጀራ ለ5000 በቆረስኩ ጊዜ ቁርስራሽ የሞላ ስንት መሶብ አነሳችሁ? እነሱም 12 አሉት። 7ቱንስ እንጀራ ለ4000 በቆረስኩ ጊዜ ቁርስራሹን የሞላ ስንት ቅርጫት አነሳችሁ? እነሱም 7 አሉት። ገና አላስተዋላችሁምን? አላቸው። ይበቃል እስከዚህ ድረስ። እግዚአብሔር አባታችን ሆይ እንደገና ደግመን በኢየሱስ ክርስቶስ ስም እናመሰግንሃለን። በመካከላችን ስላለህ ጌታ ሆይ ክብር ላንተ ይሁን። በሚፈልጉህ፣ በሚናፍቁህ፣ በሚጠሩህ፣ በሚወዱህ መሃል ጌታ ሆይ አንተ ክብርህን መግለጥ፣ መገኘት ጌታ ሆይ ማጽናናት፣ መምራት እግዚአብሔር ሆይ ይሄ ፈቃድህ ነው፣ ሐሳብህ ነው። ስለወደድከን እንዲሆኖልናል። እግዚአብሔር ሆይ እናመሰግንሃለን። አሁንም ጌታ ሆይ ቃልህ በመንፈስ ቅዱስ በኢየሱስ ክርስቶስ ስም ጌታ ሆይ ለእያንዳንዳችን ጌታ ሆይ ወደ ልባችን እንዲገባ እንድትናገረን ካለንበት ሁኔታ ወጥተን በማስተዋል ይሄን ጉዟችንን መቀጠል እንድንችል ዛሬ በዚህ ቀን ጌታ ሆይ ብዙ ምህረት እንድታደርግልን በእውነት እግዚአብሔር ሆይ ለህይወት ዘመን እንድትናገረን በኢየሱስ ስም እንጸልያለን። ጊዜያችንን ፈጽመን ላንተ አደራ አሳልፈን እንሰጣለን። በጌታችን በኢየሱስ ክርስቶስ ስም አሜን። አሜን። ዛሬ ማለት ጥያቄ ነው ማለት የምንማረው እዚህ ውስጥ ቅድም እዛ ጋር ቁጭ ብዬ መጽሐፉን ገልጬ አንድ ጊዜ አነበብኩት ለመጨረሻ ጊዜ ከመቆሜ በፊትና ውስጡ 10 ጥያቄ ነው ያለው ይሄ ቃል እና መልሱ ደቀ መዛሙርት ውስጥ ነው ያለው። ግን ጌታ ደጋግሞ ነው የጠየቀውና ምንድነው ማንቃት ነው
ጌታ ኢየሱስ የፈለገው። ሰው ሲጠየቅ ነው የሚነቃው። የማይጠይቅ እና ለዛ መልስ የማይፈልግ አይነቃም። ስለዚህ ጌታ በደቀ መዛሙርቱ ሕይወት ውስጥ ያኔ ያስተዋለው አንድ ችግር ስለነበረ ከዛ ችግር እንዲላቀቁና ከሱ ጋር ያላቸው ጉዞ በእምነት ላይ የተመሰረተ ሆኖ እንዲቀጥል እዚያ ታንኳ ላይ የጥያቄ መዓት ነው ያወረደባቸው ማለት ነው። በአንድ አንቀጽ ውስጥ 10 ጥያቄ ነው እና ጌታ ዛሬ በእነዚህ በእያንዳንዱ እና በዚህ አንቀጽ ውስጥ በማርቆስም ወንጌል በምናነሳቸው ሐሳቦች ጌታ ልባችንን ማንቃት መቀስቀስ ይፈልጋል እና ልባችንን ለእግዚአብሔር ቃል ከፍተን ቃሉን እንስማ። ወደዚህ አንቀጽ ከመምጣቴ በፊት የማርቆስ ወንጌል 16 ምዕራፎች ለሁለት ይከፈላሉ። ከምዕራፍ 1 እስከ 8 ድረስ ያለው 8ቱን ብንከፍለው የጌታ ኢየሱስ ክርስቶስን ማንነት እንዲያውቁት የሚያደርግ ነው። ኢየሱስ ማን ነው የሚለውን የሚመልስ ነው። የእግዚአብሔር ልጅነቱን፣ ድንቆቹ፣ ተአምራቶቹ፣ ምልክቶቹ በማርቆስ ወንጌል ውስጥ ስናነብ ኢየሱስ ማን እንደሆነ እንዲያውቁ ነው። ከዚያ ደግሞ ግማሹ ምዕራፍ ደግሞ ይሄ የእግዚአብሔር ልጅ ስራው ከሰማይ የመጣበት ዓላማ ምንድነው የሚለውን የሚናገር ነው። ታዲያ ይሄ ስለ ማንነቱ በሚናገረው ክፍል ውስጥ ነው ይሄንን የምናገኘው የዛሬው። ታውቃላችሁ ማርቆስ ገና ከጅምሩ በምዕራፍ 1 ውስጥ ነው የጌታ ደቀ መዛሙርት የሚሰበሰቡት እና ኢየሱስ የራሱን ደቀ መዛሙርት ሰብስቦ እስከ ምዕራፍ 3 ድረስ በጉባኤ በመንገድ በአደባባይ የሚያደርገውን እያሳያቸው ምዕራፍ 3 ላይ ሲደርስ እነዚህን ደቀ መዛሙርት ወደ ተራራ ይወጣና ምዕራፍ 3 ቁጥር 13 ጀምሮ እንደምናነበው የወደዳቸውን እስከ መጨረሻ ወደዳቸው። ወደ ተራራ ወጣ፣ የወደዳቸውንም እስከ መጨረሻ ወደዳቸው። ምንድነው ወደሱ ጠራቸው፣ እነሱም ወደሱ ሄዱ ይልና አንድ በጣም አስደናቂ ቃል አለ፣ ከሱ ጋር እንዲኖሩ የሚል ቃል ማርቆስ 3:13 ላይ ማለት ነው። እና ጌታ ደቀ መዛሙርቱን የወደዳቸው እስከ መጨረሻው የወደዳቸውና የጠራቸው ደግሞም ከህዝቡ ለይቶ ከሱ ጋር እንዲሆኑ ያደረጋቸው በቃ እሱን እንዲያውቁት ነው። የሚያደርገውን ነገር ሁሉ ሲያደርግ ከዛ ውስጥ መውሰድ ያለባቸው ትምህርት ማን ነው ኢየሱስ የሚለውን እንዲረዱ ነው። ያ የእምነት መሰረት ስለሆነ ነው። እግዚአብሔር የተባረከ ይሁን እና ታያላችሁ ማርቆስ ውስጥ ገብተን አሁን ጌታ ኢየሱስና ደቀ መዛሙርቱን እንከተል እና ስንሄድ ይገልጣል፣ ራሱን ያሳያቸዋል። አወቁት። አሁን ገባቸው ስትሉ አይገባቸውም። ብዙ ጊዜ እንደማይገባን ሁሉ ማለት ነው። ጌታ በህይወታችን አንድ የሆነ ድንቅ ነገር ሲያደርግ ምንድነው ከዛ ውስጥ እኔ የምወስደው ሌሰን የሚለውን አናስብም። በቃ ይደረጋል፣ ያልፋል። ይደረጋል፣ ያልፋል። አይታችኋል። አሁን እኔ 1 ዓመት ሙሉ እግዚአብሔር በልጄ ውስጥ ያደረገውን የሰራውን በቃ ረስቼዋለሁ። ትምህርት ቤት ሰው መስከረም ሲመጣ ይከፈታል፣ ከዛ ምንድነው ሰኔ ይዘጋል፣ ውደት ይሆናል ማለት ነው። እና ማስተዋል ብዙ ጊዜ በደቀ መዛሙርቱ ህይወት ውስጥ ሲጠፋ እናያለን። ገና ከጅምሩ ጣታችንን እንዳንቀስር በማድረግ ነው በደንብ እንድናስብ ዛሬ ጌታ በእኛ ህይወት ውስጥ በምንም በከፍታም በዝቅታም ያሳልፈን። ሲያሳልፈን ግን ከዛ ውስጥ ተምረን መውጣት ያለብን ይዘን መውጣት ያለብን ነገር አለ፣ ዕውቀት አለ፣ መረዳት መኖር አለበት ከእያንዳንዱ ጉዳይ ላይ ማለት ነው። ልንረዳው የሚገባ ነገር ያ ወደ አምልኮ ይወስደናል። ያ ቀጥለን እግዚአብሔርን ወደ ማምለክ ይወስደናል።
ያ በቀጣይነት በጌታ ላይ ወደ መደገፍ ወደ መታመን ራሳችንን በሱ ላይ ወደ መጣል ይወስደናል። ትናንት እንዲሁ የሚረሳ ምዕራፍ አይደለም። እግዚአብሔር ትናንትናችን ላይ ያደረገው ነገር እያንዳንዱ ለዛሬ በጣም ትልቅ በረከት ነው፣ ወይንም ካፒታላችን ነው፣ የምንኖርበት አቅም ጭምር ነው። እሱ እግዚአብሔር በማስተዋል ይሙላን። እስቲ አሜን በሉ። በጣም ትልቅ ነገር ነው ማስተዋል ማለት። ማስተዋል በጣም ትልቅ ጉዳይ ነው። ራሱ አብዝተን የእግዚአብሔርን መንፈስ ስንጠማ ስንፈልገው በዚህ ማስተዋል እንዲሞላን ነው። በዚህ ማስተዋል እንዲሞላን ነው። ብናስተውል በጣም ወዲያውኑ ነው ወደ ምስጋና ዞር የምንለው ማለት ነው። ብናስተውል ዛሬ ወደዛ ሁኔታ ጌታ በእያንዳንዱ ነገራችን መካከል እንድንመጣ ነው እግዚአብሔር ይሄንን ቃል የሚነግረን እና ማርቆስ ላይ ስትከተሉ ጌታ ያደርጋል፣ ብዙ ተአምራት ያደርጋል፣ ብዙ ድንቅ ያደርጋል እና ከጌታ ጋር ያላቸው ጉዞ እየጨመረ ሲመጣ ብዙ ያስተውላሉ፣ በጣም ብዙ ነገር ይገባቸዋል ብላችሁ ስታስቡ አይገባቸውም። ይሄንን እያነበብን ነው እስከ ምዕራፍ 8 ድረስ የመጣ ነው። ግን እንጨርሰው ምዕራፉን። ቀጥሎ ያለውንም ጌታ ስለ ስራው በመስቀል ላይ ስለሚያደርገው ነገር ደግሞ ሲናገር የሰው ልጅ በሰዎች እጅ ተይዞ ይሰቅሉታል፣ ይገድሉታል፣ ይሞታል፣ ይቀበራል፣ ከዚያ በሶስተኛውም ቀን ከሙታን መካከል ይነሳል እያለ ይነግራቸዋል ነው በተደጋጋሚ ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 10 በእያንዳንዱ ምዕራፎች ውስጥ ምሳሌዎቹ በሙሉ ስለዛ የሚናገሩ ናቸው። ከምዕራፍ 8 እስከ መጨረሻው ያለው ማለት ነው። እና ያም ሆኖ ምዕራፍ 16 ላይ እነዚሁን ደቀ መዛሙርት ተከትለን ሄደን ከትንሣኤ በኋላ ስናገኛቸው በጣም አስደናቂ ነገር እናገኛለን። ጌታ እንደውም አለማመናቸውንና የልባቸውን ድንዳኔ ነቀፈ ይላል። እንዲህ ነው በቃ መጨረሻ ድረስ የነሱ ነገር ይሄ ነው። አለማመናቸውንና የልባቸውን ድንዳኔ ነቀፈና ግን ደቀ መዝሙር አልቀየረም፣ ሐዋርያ አልቀየረም። እነሱኑ ራሱ ወደ ዓለም ሁሉ ይህንን ወንጌል እነዚህኑ ደካሞች ይህንን ወንጌል አስይዞ ወደ ዓለም ሁሉ ይልካቸዋል እና ጌታ ኢየሱስን ሲከተሉና ዓመታት ሲቆዩ ይህንን ነገር በጣም አስተውሉ። ማለት እዚህ ምዕራፍ 8 ላይ የምናየው ዋና ነገር እዚህ ሐሳብ ውስጥ ስላለ ነው። ከጌታ ጋር ዓመታት እያስቆጠሩ በሄዱ ቁጥር ሁለት ነገር ይሆናል፣ ሁለት ነገር ይገለጣል። እንደውም ጭራሽ ወደ ክብር በተጠጉ መጠን ወደ ኢየሩሳሌም በቀረቡ መጠን ያውም ታላቅ ክብር ሊገለጥ ባለ መጠን እነዚህ ሁለት ነገሮች ደምቀው ይወጣሉ። አንደኛ የነሱ ድካም እየተገለጠ ይመጣል። ከጌታ ጋር በኖሩ መጠን የሱን ስራ የሱን ማንነት በተገለጠላቸው መጠን ከጌታ ጋር የመኖር እድል ባገኙ መጠን የሚገለጠው ድካማቸው እየታየ ይመጣል። እዚህ ጋር አለማስተዋል ነበር። በኑሮ ጉዳይ በእንጀራ ጉዳይ ነበር። ከፍ እያለ ሲመጣ ወደ ኢየሩሳሌም ጌታ ባደረገው ጉዞ ወደ ክብር ወደ መጨረሻው አካባቢ እንደውም እነሱ ውስጥ ያለው ስጋዊነት ፍጥጥ ብሎ እየተገለጠ ይመጣል። ታስተውላላችሁ። እዛ ኢየሩሳሌም ሲገቡ ዮሐንስና ያዕቆብ በእናታቸው በኩል ምንድነው ያስጠየቁት? አንደኛው በግራ አንደኛው በቀኝ ምን እንዲል። ስለዚህ ደግሞ ከጌታ ሶስቱን ይዞ ሲሄድ ዘጠኙ በሶስቱ ላይ ምን ሆኑ ይላል? ተቆጡ ይላል። እርስ በርሳቸው ክርክር ሆነ። እንዴ ይሄ ሁሉ ዓመታት መተው እንዴት ነው የጌታ ፍቅር፣ የጌታ ምሕረት፣ የሱ ትህትና፣ የሱ ራሱ ዝቅ ማድረግ ያልታያቸው ያልገባቸው እንል ይሆናል። ግን መንገዱ እንደዚህ ነው። ከጌታ ጋር በጀመራችሁት ጉዞ ውስጥ ዓመት ልቁጠር፣ ችግር የለውም ዘሌ ልቁጠር። ከ50 ልጀምር ከ50 ልጀምር ነው ከ40 50 ዓመት የሆነ እድሜ ሳይሆን በደቀ መዝሙርነት ሂደት ውስጥ የለም 50 40 30 እስቲ በደንብ ከፍ አድርጉ። ይሄ በጣም ቀላል በጣም ትልቅ ምሳሌ ይሆነኛል። ከፍ አድርጉ ይሄዋችሁ ሌሎቹ 30 እዚህ ቆሜ ራሱ ማገልገሌ ምሕረት አድርጉልኝ። ግን ይሄ የዘላለም አምላክ ቃል ነው። ችግር የለው። እኔ ቢሆን አልችልም፣ እቀመጥ ነበር። እሺ 20 ዓመት
ግድ የለም የ30 ዓመቶቹ በጣም ጥሩ ምሳሌ ይሆኑኛል። ወደ ጌታ ልክ ደቀ መዛሙርቱ ሲመጡ ልክ እንደ መጀመሪያ ጊዜ ደስታ ነው አይደል? እና ብዙ አናስተውልም በእኛ ውስጥ ያለውን ነገር። ግን አሁን ከ30 ዓመት በኋላ እናንተ ህይወት ውስጥ አታዩም? ዛሬም ድካም የለም? ከድሮ ይልቅ እንደውም ዛሬ አታስተውሉት? መልሱልኝ እስቲ። ከድሮ ይልቅ ያንን ድካም ዛሬ አታስተውሉት? አይበልጥም? ምን አይነት ሰው ነኝ የሁሉ ዓመት ከጌታ ጋር ኖሬ እንዴት እንዲያስባለሁ ብላችሁ አታውቁም? ምን ይመስላችኋል ችግሩ? አንዳንድ ሰው ይሄ ራሱ ፈተና ይሆንበትና በቃ እየደከምኩ ነው ይላል፣ እየወደቅኩ ነው ይላል፣ እያደግኩ አይደለም ይላል። ግን እኮ ይሄ ራሱ የእድገት ምልክት ነው፣ የመለወጥ ምልክት ነው። ድሮ አናስተውለውም ነበር። እንደውም ወደ መስቀሉ በተጠጋን ቁጥር ምን መሰላችሁ የሚሆነው? ወደ መስቀሉ በቀረብን ቁጥር፣ ወደ መስቀሉ በተጠጋን ቁጥር፣ መስቀሉን ባስተዋልን ቁጥር የሚሆነው ነገር ምን ያክል ኃጢአተኞችና ደካሞች እንደሆንን እየተረዳን በምትኩ ደግሞ እግዚአብሔር ምን ያክል ጻድቅ፣ ቅዱስ፣ ሊደረስበት የማይችል ንጹህ እንደሆነ እየገባን ነው የሚመጣው። መንፈሳዊነት ማለት ወይንም ደግሞ በመንፈሳዊ ነገር ማደግ ማለት ይሄንን የራስ ድካም እያስተዋሉ መምጣትና የእግዚአብሔርን ማለቂያ የሌለውን ቅድስና እያስተዋሉ መምጣት ማለት ነው። እዚህ መሃል በቃ የእግዚአብሔርን ጸጋ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ምሕረት፣ የእግዚአብሔርን እርዳታ፣ የመንፈስ ቅዱስን ሙላት ሰው ይበልጥ ከትናንት ይልቅ ዛሬ እየተጠማ ይመጣል። ምን በሆነ መጠን? የራሱን ድካም ባስተዋለ መጠን። ምን ያክል አሮጌ ስጋ መካከል እየኖረ እንዳለ ባስተዋለ መጠን ይበልጥ የእግዚአብሔርን ኃይል፣ የመንፈስ ቅዱስን ሙላት ሰው እየናፈቀ ይመጣል ማለት ነው። እግዚአብሔር ማስተዋል ያብዛልን። ከትናንት ይልቅ ዛሬ እንደዚህ ነው። በደቀ መዛሙርቱም ህይወት ይሄን ነገር ፎቶ አነሳዋለሁ እያልኩ እንዳይወድቅ የአብርሽ ትምህርት ነው አይደለ? ይሄ የደቀ መዛሙርቱ ጉዞ ይሄንን እየገለጠው መጣ። ከመጠራት እስከ መስቀል ድረስ ባለው ጉዞ ውስጥ ብቃታቸው፣ ኃይላቸው አይደለም እየተገለጠ የሄደው። እንዴት እነዚህን መረጠ ብለን ስናስብ እነሱ ውስጥ የተገኘ መልካም ነገር ኖሮ እንዳልሆነ ይገባናል። ራሱ ማርቆስ 16 ምዕራፍ ነው። ዛሬ ማታ ፉት አድርጓት አንብቧት። ስታዩ በጣም ይገርማችኋል። የተመረጡት የተጠሩት በራሱ በጠሪውና በመረጣቸው ጸጋ የወደዳቸውን እሱ እስከ መጨረሻው ድረስ ምን አደረጋቸው? ወደዳቸው። ስለዚህ ዋስትናቸው የሱ ፍቅር ነው። በሂደት ግን በእነሱ ህይወት ውስጥ እየተገለጠ የመጣው ድካማቸው፣ ስንፍናቸው፣ የልባቸው ድንዛዜ፣ አለማስተዋላቸው፣ በውስጣቸው ያለ እኔነት፣ ቁጣ፣ በውስጣቸው ያለ ቅናት፣ በውስጣቸው ያለ ኩራት እየተገለጠ እንደውም ይሄ እውነት ወደ መስቀል በተጠጉ መጠን ይበልጥ እየተገለጠ ነው እየመጣ ይሄደው ማለት ነው። ለዚህ ነው የእግዚአብሔር መንፈስ ከሰማያት መጥቶ እነዚህን ደካሞች በመጠቀም ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ ይሄደው። ክብር ለጌታ ይሁን። ስለዚህ በሰው ላይ ሳይሆን በጠራቸው በእርሱ ጸጋ ላይ የተመሰረተ ነው ክርስትና። እግዚአብሔር የተባረከ ይሁን። ወደዚህኛው ክፍል እንምጣና ዛሬ የምፈልገውን ሐሳብ እንካፈል። ምንድነው የሚለው? ቁጥር 14 ላይ እንጀራ መያዝ ረሱ ይላል እና ከጌታ ጋር ያለው ጉዞ አንዱ የሚያደርገው ነገር እንደዚህ ነው። በጉዟቸው ውስጥ ጌታ ከሱ ጋር ሲውሉ ከሱ ጋር ሲያድሩ ቀድሞ የነበራቸው ልምምድ ቀስ በቀስ እየተውት መጡ ማለት ነው። ለምን? ከዛው ነው በጀታቸው። በቃ እሱ ካለ እሱ ሙላታቸው ነው። በመካከላቸው ካለ ብዙ ነገር አስረስቷቸዋል። እዛው ጋር አለ መሃላቸው ያለው ጌታ ምን አይነት ጉዞ አስተምሯቸዋል? የውሃ ላይ ጉዞ አስተምሯቸዋል። የውሃ ላይ ጉዞ ማለት ጴጥሮስ የተራመደውን እርምጃ ትዝ ይላችኋል? እንዴት ያለ ነው? ከመርከቡ ወጣ። በምን ላይ ተራመደ? እሱን ጉዞ አስተምሯቸዋል ጌታ። ያ በጣም ዋስትና የሌለበት ጉዞ ማለት ነው። ጌታ ብቻ ዋስትና የሆነበት ጉዞ፣ ህይወት፣ በጌታ ላይ በመታመን ብቻ የምንራመድበት ህይወት። አለማምዷችሁ ታውቁ ይሆን? ጌታ እንደዚህ አይነት ኑሮ ማለት በአካውንት ላይ ባለ ገንዘብ ወይንም ደግሞ በዘመድ አለያም ደግሞ አለን በምንለው ነገር በስራ ያ መታመን ይቀርና ይሄ ጉዞ ከጌታ ጋር ጭልጥ ያለ ፍቅር የያዘን ሰሞን ጉዟችን እንዴት ሆነ? የውሃ ላይ ይሆናል። በዙሪያችን ማንም በጣም መታመኛዎቻችንን ሁሉ እንለቃለን።
መደገፊያዎቻችንን ሁሉ እንተውና ዝም ብለን ጌታን እንከተላለን። እንዲህ አይነት ልማድ ጌታ አስተምሯችሁ የምታውቁ ካላችሁ ደግሞ ብዙዎቻችሁ ትኖራላችሁ። እግዚአብሔር የተባረከ ይሁን። በጣም ደስ ይላል እሱ ጉዞ። ዞር ስንል ጌታ ኢየሱስ፣ ዞር ስንል ጌታ ኢየሱስ፣ በእያንዳንዱ እርምጃ ውስጥ ጌታ ኢየሱስ። አናይም፣ አካውንታችንን አናይም፣ ስራችንን አናይም፣ ቃል የገቡልንን ሰዎች አናይም፣ ለነገ ብለን የምናስበውን እሱን አናይም። የምናየው ጌታን፣ ከዛ የሰጠንን ተስፋ፣ ከዛ ቃሉን፣ በቃ ከዛ ካሉም ከቅዱሳን ጋር በደስታ ጌታን መከተል ማለት። ይሄ ኑሮ ብዙ ነገር እንድንጥል እንድንረሳ አድርጎናል። በስሌት መኖር እንድንረሳ፣ በምናገኘውና በምናወጣው መኖር እንድንረሳ እግዚአብሔር ይሄንን አለማምዶናል። ደቀ መዛሙርቱንም አለማምዷቸዋል። ከጥቂት ጊዜ በኋላ ምን መያዝ ረሱ ይላል? ንገሩኝ፣ ምን መያዝ ረሱ? በቃ ለመኖር ዋና ነገር ምንድን ነው? ሰው የሚሰራው ለምንድን ነው? ለዳቦ ወይንም ለእንጀራ ነው። ወጡ ይለያያል ብሏል አንድ ሰው። በሀብታምና በድሃ መሀል ያለውን ልዩነት እንጀራ ነው፣ ግን ወጡ ግን ይለያያል አለ። ዞሮ ዞሮ ግን ለምንድን ነው? እሱን ምን አደረጋቸው? አስረሳቸው። በጣም ደስ አይልም? በጣም ደስ አይልም? እነዚህ ሰዎች እኮ ለእንጀራ ሲሉ ውሃ ላይ ውለው ውሃ ላይ የሚያድሩ አሳ ፍለጋ ተሰማርተው የሚኖሩ ነበሩ እኮ አይደል? ከመጠራታቸው በፊት ዴይሊ በሚሰሩት እና በሚያገኙት ነገር ላይ የተመሰረተ ነገር ነው ኑሯቸው የነበረው። ግን እሱን አስረሳቸውና ከጌታ ጋር ጉዞ ጀመሩ እና እዚህ ታንኳ ላይ አልቆ እንደዚህ አይነት ነገር ተለማምደው ስንት እንጀራ ነበራቸው? አንድ እንጀራ ብቻ ነበራቸው በዚህ ጊዜ። እና ጌታ የልባቸውን ነገር ለመግለጥ አንድ ነገር ተናገረ። እስቲ ሁላችሁም አንብቡልኝ ጌታ የተናገረውን ቃል እዚህ ጋር ማለት ነው። ጌታ የተናገረውን ቃል ከአንድ እንጀራ በቀር አልነበራቸውም ብሎ ግን ጌታ አንድ ቃል ተናገረ። እሺ ምን በሉ? አሁን ትሰሙኛላችሁ ሁላችሁ? ይሄ የማን ቃል ነው? የጌታ ቃል ነው። ይሄን ቃል ማን ተምሯል ማለት ነው? በዛ ሰዓት ሐዋርያው ዮሐንስ ተምሯል። ስለዚህ እኛም ልንማር ይገባል። ይሄን ቃል በዚያ ሰዓት ቁጭ ብሎ ሐዋርያው ያዕቆብ ተምሯል። ይሄን ቃል እነዚህ የቤተ ክርስቲያን መሰረቶች የሆኑ ሐዋርያት ቁጭ ብሎ የተማሩት ቃል ነው። ያስተማረው ደግሞ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። እና ይሄ ቃል ዛሬ ምንም ያክል ጌታን በመከተል ህይወት የበረታን እንሁን፣ ግን ዛሬም ያስፈልገናል። ምን በሉ ነው የሚለው? እስቲ በሉ እንደገና ንገሩኝ፣ ድምጻችሁን አሰሙና ተጠንቀቁ። ይሄ የማ ቃል ነው? የጌታ ቃል ነው። እና ምንድን ነው እንዲጠነቀቁ የሚነግራቸው? ከፈሪሳውያንና ከሄሮድስ ምን እርሾ ምን በሉ ተጠንቀቁ የሚል ትምህርት ነገራቸው። ድንገት ነው ጌታ ይሄንን ያለው። ይሄ ትምህርት ነው ልባቸው ውስጥ ያለውን ነገር ጌታ በማወቁ እንዲያወጡት ያደረገው ማለት ነው። እና ምንድነው ይሄ ትምህርት? ምንድነው ይሄ እርሾ? የጌታን ሐዋርያት የጌታን ደቀ መዛሙርት ህይወት ጥያቄዎች ውስጥ እንደምናስተውለው በድንዛዜ ልባቸውን በድንዛዜ የሚሞላ እርሾ፣ አለማስተዋል ወደ አማኝ ልብ ውስጥ የሚከት እርሾ፣ በዚህ ጉዞ ውስጥ እንደ ተራ ሰው እንድንሆን የሚያደርገን እርሾ የፈሪሳውያንና የሄሮድስ እርሾ። እሱን ትንሽ ለማየት ነውና ጥያቄዎቹም ያንን ተከትሎ ነው ጌታ 10 ጥያቄ ጠየቃቸው። እስቲ ጥያቄዎቹን አንዴ እንከልስና ወደዚህ ነገር እንመለሳለን። መጽሐፋችሁ ላይ ግቡና እስቲ ጥያቄዎቹን ጌታ በተደጋጋሚ የሚጠይቃቸውን ጥያቄዎች እናንሳቸው። ምንድነው የሚላቸው? አንብቡልኝ እና ጉረምር ብቻ ዋናው ጥያቄዎቹን እንድናገኛቸው ነው። አንደኛ ጥያቄ፣ ሁለተኛ ጥያቄ፣ ሶስተኛው ጥያቄ፣ አራተኛው ጥያቄ፣ እሺ አምስተኛው ጥያቄ፣ ስድስተኛው ጥያቄ፣ ቀጥሉ ሰባተኛውን፣ እሺ ስምንተኛው ጥያቄ፣ እሺ መለሱለት። እሺ ይሄ ስምንተኛው ጥያቄ ነው። ዘጠነኛው ጥያቄ፣ የመጨረሻው ጥያቄ ገና አላስተዋላችሁም ምን የሚል ነው። 10 ጥያቄ በእነዚህ ደቀ መዛሙርት ህይወት ውስጥ እየመጣ ያለን አንድ አማኞችን የሚያጠቃ በሽታ፣ ደቀ መዛሙርትን የሚያጠቃ በሽታ።
ጌታ እንዲህ ለመከላከል የጌታ የሆኑትን የሚያጠቃ በሽታ ጥንት በእስራኤል ተከስቶ የነበረ በእግዚአብሔር ሕዝብ መካከል ተከስቶ የነበረ በሽታ አሁን ደግሞ በጌታ ሐዋርያት፣ በጌታ ተከታዮች፣ በጌታ ደቀ መዛሙርት ውስጥ ጌታ ኢየሱስ በመንፈስ ያየው ያስተዋለው መንፈሳዊ በሽታ ነው። ይሄ በጣም ልንከላከለው የሚገባ በሽታ ነው። ስለሱ ነው ዛሬ የምንነጋገረው ማለት ነው። ጌታ በሽታው ካለ መድኃኒታችን እሱ በመካከላችን አለ። ቃሉ ይፈውሰናል። ከሌለ ደግሞ ቅድመ መከላከል ጌታ ያደርጋል። ከድንዛዜ ከዚህ ይሄ ከልብ ድንዛዜ ጌታ እኛን ይጠብቀናል ማለት ነው። እግዚአብሔር ይባረክ እና ጌታ በዚህ ቀን በዚህ ሰዓት እግዚአብሔር ለእያንዳንዳችን ሊነግረን በቃሉ የሚፈልገው እውነት ይሄ እውነት ነው ማለት ነው። ልባችን ከዚህ በሽታ ነፃ እንዲወጣ ማለት ነው። ከምን ከድንዛዜ ማለት ልብ ጋር ነው ጉዳዩ። አስተውላችሁ ከሆነ አምስተኛው ጥያቄ የሚለው ምንድነው? ልባችሁ ደንዝዟልን የሚል ነው እና በደቀ መዛሙርት ውስጥ አሁን እያቆጠቆጠ ያለው ነገር ልብን ምን የሚያደርግ ነው? የሚያደነዝዝ ነው። ልብን የሚያደነዝዝ ነው። ልብ ይደነዝዛል ማለት ነው፣ ወይንም ደግሞ ድንጋይ ይሆናል። ይሄ በሽታ ሰው እየዘመረም ይይዘዋል። ይሄ በሽታ ሰው እየሰበከም ይይዘዋል። ይሄ በዚህ በሽታ ውስጥ ጳጳሳትም ይታመማሉ፣ ፓስተሮችም ይታመማሉ፣ ካርዲናሎችም ይታመማሉ፣ ትልልቅ የሃይማኖት መሪዎችም ይሄ በሽታ ይይዛቸዋል። አማኞች የጌታ የሆኑ ሁሉ ይሄ በሽታ ሊይዛቸው እንደሚችል የጌታ ቃል ይናገራል። ማነው? ዮሐንስንም ይዞት ነበር ማለት ነው። ያዕቆብንም ይዞት ነበር ይሄ በሽታ ጌታ ኢየሱስ ክርስቶስ ባይኖር ማለት ነው። እና አሁንም ከዚህ በሽታ ነፃ እንድንወጣ ጌታ ይርዳን። እያንዳንዳችን አሁን በራሳችን ልብ ላይ እንድናተኩር፣ ወደ ራሳችን ልብ እንድንመለከት፣ በእነዚህ ጥያቄዎች ልባችን ደንዝዟል ወይስ አልደነዘዘም? ለጌታ ነገር ንቁ ነን ወይንስ ይሄ እርሾ ገብቶብናል የሚለውን በጉዟችን ታሪክ ውስጥ በደንብ ልባችንን እንድንፈትሽ ነው። ጌታ የተባረከ ይሁን። አስተውሉ፣ ይሄ በሽታ ሃይማኖተኞችን የሚያጠቃ ነው። ግን አንድ ቆንጆ ምሳሌ በዚሁ በማርቆስ ወንጌል ውስጥ ላሳያችሁ። በተለይ ጌታ ኢየሱስ ክርስቶስ ምዕራፍ 3 ላይ አንድ ምኩራብ ውስጥ ገብቶ ነበረ። እዚህ ምኩራብ ውስጥ እጁ የሰለለ አንድ ሰው ነበረ። እጁ የማይሰራ የማይታዘዝለት ሰው በምኩራብ ውስጥ ተገኝቶ ነበር። ማርቆስ ላይ ነው በተደጋጋሚ ያለ። ስለዚህ የልብ መደንዘዝ እስከ ምዕራፍ 16 ድረስ ከ5 ጊዜ በላይ ታገኙታላችሁ ማለት ነው። የልብ ድንዛዜን ማለት ነው። የመጨረሻ እንደውም ይሄ የተገኘው በጌታ ደቀ መዛሙርት ላይ ነው። ከትንሣኤ በኋላ እንኳን ይሄ ነገር ነበረባቸው እና በማርቆስ ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ በተገኘበት ምኩራብ ውስጥ እጁ ሰሎ የተቀመጠ አንድ ሰው ነበረ እና እዚያ ምኩራብ ውስጥ ደግሞ ምን አይነት ሰዎች ነበሩ? እነዚህ ፈሪሳውያንና የሃይማኖት መምህራን ነበሩ። እጁ የሰለለች ሰው ነበረ ብሎ ሊከሱትም በሰንበት ይፈውሰው እንደሆነ ይጠባበቁ ነበረ ይላል። የበሽታው ክፋት ምን ላይ እንደሚደርስ በጣም ጥሩ ማሳያ። ምን አይነት ሰው ነበረ? እጁ የሰለለ። የሃይማኖት መምህራን ደግሞ ምን ሊያረጉት? ሊከሱት ማንን ይጠባበቁ ነበር? ጌታ። ሃይማኖት ራሱ እኮ ዋና ዓላማው ሰውን ምን ማድረግ ነው? መርዳት ነው አይደል? የሃይማኖት ጭብጡ እኮ ሰውን መርዳት ነው፣ ሰውን ማገዝ ነው። እነዚህ የሃይማኖት መሪዎች ደግሞ አሁን ምን አይነት ሁኔታ ላይ እንዳሉ ተመልከቱ። ልባቸውን ያንን ሰውዬ እጁ የሰለለች ሰው ነበረ እና እነዚህ የሃይማኖት መምህራን ያዝኑለትና ደግሞ እንዲፈወስ ሊጸልዩለት ይፈልጉ ነበር አይደለም ታሪኩ የሚለው። እጁ የሰለለችበት ሰው ነበረ። በዚያም ደግሞ ሊከሱት ጌታ ኢየሱስ ላይ ምክንያት የሚፈልጉ ሰዎች ደግሞ እነዚህ ደግሞ የሃይማኖት ምንድን ናቸው? መሪዎች ናቸው። መሪዎች ናቸው። ይሄ ቁልጭ አድርጎ የልብን መደንዘዝ የሚያሳይ ጉዳይ ነው። ሰውን ለመርዳት እግዚአብሔር ለሰው በሰጠው ሃይማኖት ተገልብጦ የሃይማኖት መሪዎቹ ደግሞ ለመክሰስ ሲጠቀሙበት የነዚህ ሰዎች ልብ 100% ምን ሆኗል ማለት ነው? ጨልሟል፣ ደንዝዟል ማለት ነው። ያርሾ ሰውን እዚህ ድረስ ሊያደርሰው ይችላል። አዎ ይችላል። አዎ ይችላል። ለዚህ ነው ጌታ ኢየሱስ ተጠንቀቁ የሚለው። ልባቸው ውስጥ ምናልባት እንጀራ ስለረሱ አንድ እንጀራ ብቻ ስላላቸው
ምን እንሆናለን የሚል ስጋት ላይ ይሆናሉ። ጌታ ይሄንን ማረም ነው የፈለገው። ግን እቺ ትንሽዬ እምነት ማጣት የፈሪሳውያን እርሾ ነች። የፈሪሳዊነት እርሾ ነች። ስለዚህ ፈሪሳዊነት ዘር ሳይሆን ባህሪ ነው ማለት ነው። ይሄ ባህሪ በአማኝ ልብ ውስጥ ከቶ እንዲኖር ጌታ ኢየሱስ አይፈልግም። አለመታመን አይፈልግም። በጌታ አለመደገፍ አይፈልግም። ጌታ እንዴት ሆኖ በእነዚህ ሰዎች እንዳዘነ ታሪክ ውስጥ ታያላችሁ። እና እንዲህ አይነት ሁኔታ ውስጥ ጌታ እጁ የሰለለችበትን ሰው ተነስተ ወደ መካከል ና አለው። ከዛ ጥያቄ ጠየቃቸው። በሰንበት በጎ ማድረግ ተፈቅዷል ወይስ አልተፈቀደም አላቸው። በሰንበት በጎ ማድረግ ተፈቅዷል ወይስ ክፉ? ነፍስ ማዳን ወይስ መግደል? መልሱ ምንድን ነው? የተፈቀደው ነፍስ መግደል ነው ማዳን? በጎ ማድረግ ነው አለማድረግ? ይሄ ነው መልሱ አይደለ? ግን እነዚህ ሰዎች ልባቸው ምን ሆኗል? ደንዝዟል። ስለዚህ ዝም አሉ። ጌታ ኢየሱስ ስለ ልባቸው ድንዛዜ ምን ብሎ ይላል? አዝኖ ዙሪያውን እየተመለከተ በምን አያቸው ይላል? በቁጣ አያቸው ማለት። በልባቸው ድንዛዜ ቢያዝንም ግን ደግሞ እንደዚህ ባለ የሰው ልብ ሁኔታ ጌታ ኢየሱስ ምን ያክል እንደሚያዘን እንደሚቆጣ ጭምር በጣም እንድናስብ ነው። ይሄ ወደ ደቀ መዛሙርት እንዲገባ ጌታ ኢየሱስ አይፈቅድም፣ አይፈልግም። የሕይወታችን ባለቤት አይፈልግም፣ አይፈቅድም። የጠራን ጌታ አይፈልግም፣ አይፈቅድም። ይሄን ዘር ከሰው ልብ ውስጥ መንቀል ይፈልጋል ዛሬ። ከላያችን ላይ ማራገፍ ይፈልጋል ዛሬ። እና አዝኖ አያቸው። ሰውየውንም እጅህን ዘርጋ አለው። ሰውየው እጁን ሲዘረጋት ሰውየው ተፈወሰ። ምንድን ነበር መሆን ያለበት መልሱ? ትክክለኛ መልሱ ምንድነው መሆን ያለበት? እጁ እኮ እያዩት ስንት ዘመን እዛ ምኩራብ ውስጥ እጁ የሰለለበት ሰው ነው። እጁ የማይታዘዝለት ሰው ነው። እንዴት እንደሆነ አላውቅም። እጁ የሆነው ግን ዳነ። ሁሉ እያዩት ዳነ። ወደ መሃል ና ብሎት ሁሉ እያዩት ያ ተአምራት ተከናወነ። መሆን ያለበት ታላቅ አምልኮ ነው። ለእግዚአብሔር ታላቅ ምስጋና ነው። ልቡ የታወረ ሰው ግን ምን እንደሚሆን ተመልከቱ። ፈሪሳውያንም ወጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ምን አደረጉ? ተማከሩ ይላል። ምላሹን አያችሁ? ልቡ የደነዘዘበት ሰው ምን አይነት ምላሽ እንደሚመልስ አስተዋላችሁ? ይሄ ጌታ ነው የሚናገረው። ይሄ እርሾ እንዳይገኝባችሁ ምን በሉ ነው የሚላቸው? ተጠንቀቁ ነው የሚላቸው። ወይንም ደግሞ ሃይማኖተኞች እንዳትሆኑ ማለት ነው። ሃይማኖተኞች እንዳትሆኑ ምን በሉ? ሃይማኖት እውነት ነው። አንዲት ሃይማኖት ተሰጣናለች አይደል? ወይ በሌላ አባባል እምነት ማለት ነው። እሱን ማለት አይደለም። ቃሉን ምናልባት ስንጠቀም እንዳንሳሳት ማለት ነው። ሃይማኖት ግን እየዘመረ እየጸለየ ስርዓት እያደረገ በሰሞኑ ገብቶ ቀድሶ እየወጣ ሁሉንም ነገር እያከናወነ ግን በእግዚአብሔር ላይ የማይደገፍ ማንነት፣ እግዚአብሔርን ትረስት የማያደርግ ማንነት አልያም ደግሞ ላምጣውና ወደ ህይወታችን ቅድም መልእክታችን ተመሳሳይ ነው ዛሬ ያልኩት ከእግዚአብሔር በጣም ብዙ በረከትና በጎነት ተቀብለን አመስግነን ገና ሳንጨርስ እግዚአብሔር ለሌላ በረከት እኛን ለማዘጋጀት አንዳንዴ በሆነ ምድረ በዳ ውስጥ እንድናልፍ ሲያደርግ ያ እምነታችን በሙሉ ይጠፋል፣ መዝሙራችን ይጠፋል፣ እንባችን ይጠፋል፣ አምልኳችን ይጠፋል፣ ድርቅ እንላለን። ከዛ የእግዚአብሔርን ህልውና መኖሩን ከኛ ጋራ መኖሩን እስከምንጠራጠር ኪዳኑን እስከምንጠራጠር ቃሉን የሰጠንን ተስፋ እስከምንጠራጠር ድረስ ሰው ብቻ እንሆናለን ማለት ነው። ጉዟችን በዚህ የተሞላ ነው። ዛሬ ጌታ በቃሉ እንደገና ያንቃን። በሁሉም አይነት ሁኔታ ውስጥ በጌታ የሚደገፍ ማንነት ያለው ሰው እሱ የጌታ ደቀ መዝሙር ነው። ወደዛ ነው መምጣት ያለብን። ጌታ እንደዚህ ባለ ሕያው እምነት እንድንከተለው ይፈልጋል። 1 ዓመት ይሁነን፣ 10 ዓመት ይሁነን፣ 20 ዓመት ይሁነን፣ 30 ዓመታት ከጌታ ጋር እንጓዝ። አሁንም ግን ጌታ ከኛ የሚፈልገው ሕያው የሆነ እምነት፣ በእርሱ ላይ የሚደገፍ ማንነት፣
ሕይወቱን ነፍሱን ለሱ የሰጠ ማንነት ጌታ ከኛ ይፈልጋል እና እግዚአብሔር በዚህ ይባርከን። ይባርከን እግዚአብሔር በዚህ። ይሄንን መዋጋት አለብን ማለት ነው። ልባችንን ሊያደነዝዝ ያለውን ሐሳባችንን ሊበርዝ ያለውን አይናችንን ከጌታ ኢየሱስ ላይ እንድናነሳ ሊያደርግ ያለውን የትኛውንም በልባችን ውስጥ ያለ ሁኔታ በጣም መዋጋት አለብን። አስተውለን ነቅተንበት፣ አሃ ይሄ በሽታ ሊይዘኝ ነው፣ ልቤ እየደነዘዘብኝ ነው፣ ምስጋና እየጠፋብኝ ነው፣ በትንሽ በትልቁ እበሳጫለሁ፣ ሐዘንተኛ ሆናለሁ፣ በጌታ መርካት ቀንሻለሁ፣ በጌታ መደሰት ቀንሻለሁ፣ የእግዚአብሔርን ምሕረትና ፍቅር ማውራት ማካፈል ቀንሻለሁ። እግዚአብሔር ሆይ ልቤ እየደነዘዘ ይሆን? ጌታ ሆይ ማስተዋል ከኔ እየተወሰደ ይሆን? የእግዚአብሔር ልጆች መንፈስ ቅዱስ ዛሬ ልባችንን ይቀስቅሰው፣ ወይንም ጌታ መንፈስ ቅዱስ ልባችንን ያሳየን። አንዳንዴ እንደዚህ ይሆናል እኮ ጌታ እኛ እዚህ ጋር ሆነን ደግሞ ልባችንን አውጥቶ ከዚህ ፊት ለፊታችን አድርጎ ምን አይነት ሰው ነኝ እንዴት እየሆንኩ ነው እስክንል ድረስ ልክ እንደ በዚህ ዲስፕሌይ ላይ እንደምናየው ህይወታችንን ያሳየናል። እንደዚህ እንደምናየው ፊልም ቴሌቪዥን ላይ እንደምናየው ያሳየናል። እኛን ማን እንደሆን እንዴት እንደሆን ልባችን ውስጥ ምን እንዳለ እምነት ይኑር አይኑር በጌታ ላይ እንታመን አንታመን ጌታ በደንብ ያሳየናል፣ በሁኔታዎች ሁሉ ውስጥ ማለት ነው። እግዚአብሔር ማስተዋል ያብዛልን። እና ምን እያልኳችሁ ነው? ጌታ ደቀ መዛሙርቱን በዚያን ጊዜ ልባችሁ ደንዝዟል፣ ማስተዋል ጎሏችኋል፣ ገና አታስተውሉም፣ እንዴት አይገባችሁም? እነዚህን ጥያቄዎች ደጋግሞ የሚጠይቃቸው እንዲሉ ነው። ይሄ ፈሪሳዊነትን እርሾ ከላያቸው ላይ አውልቀው እንዲጥሉ ነው። ጌታን እንዳይለምዱ ነው። ተመልከቱ፣ እዛ ምኩራብ ላይ እውነት ለመናገር እጁ የሰለለበት ሰው ያለበት በሽታና ልቡ የደነዘዘበት ሰው ያለበት በሽታ የትኛው ነው ከባድ? እውነት ለመናገር ምኩራብ ውስጥ የትኛው ነው ከባድ? የእጁማ ተፈወሰ። የልቡስ ድንዛዜ ቆመ እንዴ? በእነዚህ ፈሪሳውያን አልቆመም። እየጠነከረ ሄደ። ሊሰቅሉት ተማከሩ፣ አደገ። ጌታ ኢየሱስ ክርስቶስ ከሙታን ተነስቶ እንኳን ወታደሮች መጥተው ለነዚህ ሰዎች ተሰብስበው ነገሯቸው። ሌሊት ነበር። እንደዚህ አይነት መልአክ አየ እና ጌታ ተነስቷል የሚለውን ሲነግሯቸው ይሄ እውነት እንግዲህ በጣም ምን ማድረግ ነበረባቸው? መደንገጥ፣ ልብሳቸውን መቅደድ፣ መሲሐችንን ገደልን ማለት የነበረባቸው እውነት ነበረ። ከዚህ በላይ ምስክር የለም። መቃብሩ ባዶ ነው። ግን ያደረጉትን አያችሁ? ልብ ሲደነዝዝ እዚህ ጋር ጌታን ለመግደል እንደተማከሩ እዚያ ጋር ደግሞ ያደረጉት ነገር ገንዘብ ከፍለው፣ ሃይማኖት እንደዚህ ያደርጋል። በነገራችን ላይ ገንዘብ ከፍለው እኛ ተኝተን ሳለ ምንድን ነበር ያሉት? ደቀ መዛሙርቱ መጥተው ምን ሰረቁት በሉ ብለው እነዚህን ሰዎች በገንዘብ አፋቸውን ይዘው ቀጠሉ ማለት ነው። ሄደው ማጠን ቀጠሉ። ሄደው ምኩራብ መቅደስ መክፈት ቀጠሉ። ሄደው ቶራ ማንበብ ቀጠሉ። ሄደው አምልኮ ቀጠሉ። ሄደው አገልግሎት ቀጠሉ። እነዚህ ሰዎች እኮ እምነት የለሾች አይደሉም። ያህዌን የሚያመልኩ በመቅደሱ ካህናት የሆኑ ናቸው። ልብ ከደነዘዘ ግን ቶራ ቢነበብ፣ ትርጓሜው ቢነበብ፣ መጽሐፍ ቅዱስ ብንይዝ፣ ዝማሬ ብንዘምር፣ የሰው ልቡ መደንደን ከጀመረ በቃ ያ ሰው አደገኛ ሁኔታ ውስጥ ማለት። ተጠንቀቁ። ጌታ ኢየሱስ የሚለው ተጠንቀቁ ቃሉ በጣም የሚያነቃ ነው ማለት። ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠንቀቁ። ይሄ እርሾ ትንሽ ነው ግን ይበክላል። እምነት ይበክላል፣ ህይወት ይበክላል። ከምስጋና ይልቅ ምሬት ይሞላል። ጌታን ከማየት ይልቅ ለአገልግሎት ከመትጋት ይልቅ ሁልጊዜ ምንድነው እንዲህ አይነት እርሾ ያለብን ከሆነ ራሳችንን ምን ስንሆን እናገኘዋለን መሰላችሁ? በቃ በራሴ ምሳሌ ልንገራችሁ። ራሳችንን ይሄ እርሾ ገብቶብን ከሆነ ሁሌ ያለንን ነው የምናየው። ያለንን ነው የምናየው። ይህ ምን ይሆናል እንላለን። አንድ እንጀራ ነገስ አካውንቴ ውስጥ በአገልግሎት መሃል
በእያንዳንዱ ነገር እንደዛ ነው የምንንቀሳቀሰው ማለት ነው። በስሌት ይሆናል። ይሄ እርሾ ነው ማለት የፈሪሳውያን እርሾ ነው። ይሄ የልብ መደንዘዝ ምልክት ነው። እንደዚህ ሲሆን መጮህ አለብኝ፣ መንበርከክ አለብኝ፣ ጌታ ሆይ ፈውስ እፈልጋለሁ ማለት አለብኝ። አይኔ ከዛ ሁኔታ ላይ እንዲነሳ መለመን አለብኝ። የመንፈስ ቅዱስን ኃይል አብዝቼ መናፈቅ አለብኝ። ከዚህ እንድፈወስ መጮህ አለብኝ፣ ማልቀስ አለብኝ፣ መጣራት አለብኝ፣ ጌታ ሆይ ማለት አለብኝ። የእርሱን እጅ የእሱን ክንድ መፈለግ አለብኝ። ይሄን መታገስ በጣም በፍጹም በህይወቴ ውስጥ ሊኖር አይገባ እና መንፈስ ቅዱስ ዛሬም ለሁላችን እንደዚህ ያደርግልን መሆን አለበት ማለት ነው። እንዳትታገሽ እህቴ፣ እንዲህ አይነት ነገር ውስጥሽ ካየሽ በፍጹም መታገስ የለብህም። እንዲህ አይነት ነገር ውስጥ ታግሰው ግን እየዘመርክ የምትቀጥል ከሆነ ይሄንን ቶለሬት የምታደርግ ከሆነ ማለት ቀጥሎ የሚመጣው ከባድ ነው። በዚህ እውርነት ጀርባ፣ በዚህ ጨለማ ጀርባ የሚሰራ አለ። ይሄን የደነዘዘ ልብ ወደ ፈለገው የሚዘውር ሌላ አካል አለ፣ ጠላት አለ፣ ባላጋራ አለ። እና እግዚአብሔር መንፈስ ቅዱስ ዛሬ ሁላችንም ያንቃን ማለት ነው። ያንቃን ጌታ፣ ያንቃን ጌታ። ምን እንድንል እንድናስተውል፣ ልባችን ደንዝዞ ይሆን አልደነዘዘ ሆኖ ይሆን እንድናስተውል ማለት ጌታ በዚህ ሰዓት በመካከላቸው አለ። አይበቃም? በእውነት እስከ ምዕራፍ 8 ያደረገውን እያንዳንዱ ምዕራፍ ላይ ባሳያችሁ አስደናቂ ነው። የሞተ አስነስቷል። እስከ ምዕራፍ 8 ባለው ክፍል ላይ ሰላላጅ እንዲሄድ አድርጓል። ድንቅ አድርጓል። ታምራት አድርጓል። ይሄ እንደውም ማርቆስ ላይ ያለ አንድ ይሄ እንትኑን ማዕበሉንና ወጀቡን ጸጥ በል ዝም በል ብሎ እንደ ልጅ ሲቆጣ ጌታ ኢየሱስ እና ያ ንፋስ ያ ማዕበል አንዴ ጸጥ ሲል እንደውም ከማዕበሉና ከዚያ ከነውጡ በላይ ጸጥ ማለቱ ነው እንደውም ያስፈራቸውና ያስደነግጣቸው የነበረው ማለት ነው። ይሄ ውሃ፣ ባህሩ፣ ነፋሳቱ የሚታዘዙለት ይህ ማን ነው እስኪሉ ድረስ በፊታቸው አድርጓል። ዛሬ ከአንድ እንጀራና ምናምን ጋራ ማሰባቸው በጣም አስደናቂ ነው። ህይወታቸው ውስጥ አስቀድሞ ጌታ ያደረገው እሱ ከነሱ ጋር አለ። እሱ አልተለወጠም። እሱ በስፍራው ነው። ብዙ ታምራት አድርጓል። ብዙ ድንቅ አድርጓል። ማን እንደሆነ እንዲያውቁት እስከ ምዕራፍ 8 ድረስ ኢየሱስ ማን ነው የሚለውን የሚገልጡ በቃ እሱ የእግዚአብሔር ልጅ ነው። ስልጣን በሰማይ በምድር ያለውን ምሕረት የሚያደርግ ይቅር የሚል ነው። እስከዚህ ክፍል ላይ ያ በቂ ነበር። ኦኬ ደግሞ እንደነገራቸው 5000 ህዝብ 4000 ህዝብ አብልቷል። በምን በተአምራት ያንን ሲያደርግ የሆነ ከነሱ አይን ሰውሮ ያደረገው ሚስጥራዊ ነገር የለም። እየቆረሰ ይሰጣቸዋል። ቀጥታ ለህዝቡም አልሰጠም። ማን እንደሆነ እንዲያውቁ ለነሱ ነበር የሰጣቸው። ይሰጣቸዋል፣ ሄደው ይሰጣሉ፣ ይመጣሉ፣ ይሰጣቸዋል፣ ተቀብለው ከሱ ሄደው ይሰጣሉ፣ ያበላሉ፣ ህዝቡ ይጠግባል። እና እዚህ መጨረሻ ላይ እንትኑን የተረፈውን ሰብስቦ የሚለው ለካ ለጽዳት አይደለም፣ ለእምነት ነው፣ ለትምህርት ነው፣ ለነገ ነው። ሰብስቡ። ስንት አተረፋችሁ? 12 የቅርጫቱ ትምህርት ማለት ነው። 4000ውን ሰው ስናበላ ስንት ሰበሰባችሁ? 7። ታዲያ አታስተውሉም? ገና ትናንት በእነሱ ህይወት ይሄንን ያደረገው ጌታ እዚያው ታንኳው ከነሱ ጋር ሆኖ ልባቸው ውስጥ ግን ምን ነበረ? ያርሾ፣ አለማመን፣ ፍርሃት፣ ጥርጥር። እግዚአብሔር በኢየሱስ ክርስቶስ ከእያንዳንዳችን ላይ ጌታ ይሄንን ያንሳልን። እምነታችን የእምነት ይሁን፣ ጉዟችን የእምነት ይሁን፣ እርምጃችን የእምነት ይሁን። ጌታ ይሄን ያደርግልን። አለ ከኛ ጋራ ያለው ትናንትና በምድረ በዳ ማንም ሳይኖር ለብቻችን ሆነን መዝሙር ሳይኖር ከበሮም ሳይኖር ጉባኤም ሳይኖር ይሄን ጉዞ ያስጀመረን ማለት ነው። ምንም ሳይኖር በምድረ በዳ ጠርቶ ያስወጣን ያስከተለንና ደግሞ ትውልድ የሰጠን እግዚአብሔር ዛሬም ከኛ ጋር አለ። እስቲ እግዚአብሔር አለ በሉ። እንደገና ጮክ በሉና እግዚአብሔር አለ በሉ። አለ። ይሄ ጉዞ የእምነት እንደ ህብረት፣ ይሄን መልእክት ስሙኝ። እንደ ህብረት ይሄ ጉዞ ይሄ እርምጃ እሱ ጀምሮት ከሆነ ትናንት ያሳያችሁ ድንቅ ያሳያችሁ ተአምራት አለ። እንኳን እናንተ እኔ ማቀው እንኳን እናንተ እኔ በሩቅ የሰማሁት ጌታ ያደረገላችሁ በእናንተ መካከል እግዚአብሔር የሰራው ዛሬ ሰልፍ አስተምሯችኋል። ዛሬ ውጊያ ትችላላችሁ።
ዛሬ ጠላትን መለየት አውቃችሁበታል። ዛሬ እኮ እግዚአብሔር ብዙ ነገር በሕይወታችሁ አለማምዷችሁ ነው እዚህ የደረሳችሁት። ታዲያ እሱ ጌታ ከእናንተ ጋር አለ። እግዚአብሔር በእምነት ልባችንን ይሙላ። አለ ጌታ ከኛ ጋር እኮ ጉዞውን ያስጀመረ ማለት ነው። ጉዞውን የጠራ እነዚህ ደቀ መዛሙርት በምንም ብቃታቸው አይደል የፈልጎ አይደል ጠርቶ ሰብስቦ ወዷቸው እስከ መጨረሻው አይቶ አይደለም የወደዳቸው፣ ገምግሞ አይደለም የወደዳቸው፣ አስልቶ አይደለም የወደዳቸው። መታዘዛቸውን ጥንካሬያቸውን ምናምን በደንብ እንትን ብሎ በቃ ያን እዚያ ተራራው ጋር ጠራቸውና የወደዳቸው እስከ መጨረሻው ምን አደረጋቸው? በቃ በዚህ ፍቅር ኃይል በዚህ መወደድ ምክንያት ነው እዚህ የደረስነው። ጌታ አብሮን አለ። መዝሙሩ ላይ ስንዘምር ምንድነው አማኑኤል አማኑኤል የሚለው መዝሙር ስንዘምር ማለት ነው ከማ ጋራ ነው እሱ አንተ ከኔ ነህ አልነበር መዝሙሩ? በጣም ይገርመኝ ነበር። አንተ ከኔ ነህ። ይሄ እኮ ግጥም አይደለም። ይሄ እኮ ዝም ብሎ ወሬ አይደለም እኮ። ጌታ ከኔ ነው። እግዚአብሔር ከኔ ጋር አለ። ደስ ይበልሽ፣ እግዚአብሔር ካንቺ ጋር አለ። ሁኔታው አይደለም የሚወስነው። አሁን አንድ እንጀራ መኖሩ እንዴት አይናቸውን ያውረዋል? ስለ ነገ እንዴት ተስፋ ማድረግ ይቸግራቸዋል? እሱን የትናንቱ ታምራትስ? ይሄ እኮ የልብ ድንዛዜ ነው። ይሄ እኮ አለማስተዋል ነው። እሱ እንደጠየቀው ገና ለማስተዋል ነው እኮ ይሄ ገና እስካሁን ገና ምን ማለት ነው? እንዴት አታስተውሉም ነው ጥያቄው። እርሾ ዛሬ በኢየሱስም ይደፋ ከህይወታችን። እንዲህ አይነት ያለማመን እርሾ ከጉዟችን ላይ ከመንገዳችን ላይ ጌታ ለኔ እንደዚህ ያድርግልኝ። በቃ እስካሁን የመጣሁት በእርሱ ምሕረትና ቸርነት ከሆነ ነገም ደግሞ ከእርሱ ጋራ ነው የምራመደው መሄደው የምቀጥለው። እርሱ ወዳየልኝ ነው መሄደው። እርሱ ወዳዘጋጀልኝ ነው የምጓዘው እና አይኖቼ በአንዷ እንጀራ ላይ አይሆንም። ይሄን አልፈቅድም። ልቤ እንደዚህ ሲያስብ እሺ አልለውም፣ አላላዝንለትም። እንበረከካለሁ፣ ኃይል እለምናለሁ፣ ጸጋ እለምናለሁ፣ እግዚአብሔርን እለምናለሁ፣ እጆቼን አነሳለሁ፣ ያዘኝ እላለሁ፣ ጮኻለሁ ወደ ጌታ። እግዚአብሔርን ያብዛልን ወዳጆቼ። በህይወት አሁን በዚህ ሰዓት እንኳን ዛሬ እንኳን ይሄ መልእክት ምናልባት ለአንድ ሰው ለሁለት ሰው መጥቶ ከሆነ በጥያቄ ውስጥ ያለ ልቡ ይሄ እርሾ ነው፣ የፈሪሳውያን እርሾ ነው። ይሄ እምነት ይበክላል፣ ያደነዝዛል። ልብ ከደነዘዘ ደግሞ ከባድ ነው። ማስተዋል ይሁንልን ጌታ። ከሁሉ በላይ ይኸውላችሁ ጌታ እሱ የኛ ያደረገበት አንድ ስራ አለ አይደለም? ይሄ ብሉይ ኪዳን ላይ የተጠቀሰ አለ። በመሳፍንት መጽሐፍ ምዕራፍ 2 ላይ እና የመጨረሻው ምዕራፍ ላይ ተጠቅሷል። ቃሉ እንደዚህ የሚል ቃል አለ። ይሄ በእስራኤል ውስጥ እንኳን ይሄ መባሉ በጣም አስደናቂ ነው። እንደዚህ ይላል ቃሉ፣ እግዚአብሔር ለእስራኤል ያደረገውን የማያውቅ ትውልድ ተነሳ ይላል። ታዲያ ለምን እስራኤል እኮ መሆን አይቻልም? ከዚህ ውጪ እግዚአብሔር መኖሩ ያለው እግዚአብሔር ደግሞ ለእስራኤል ያደረገው ነገር ነው። እስራኤል ያደረገው አይደለም? ከዚህ ውጪ ታዲያ እስራኤል መሆን እንዴት ይቻላል? አይቻልም። ግን ረሱ እግዚአብሔር ለእስራኤል ማለት የማይረሳውን ረሱ ማለት ነው። ቀይ ባህር መከፈሉን፣ ከግብፅ ከባርነት ቤት የ400 ዓመት ታሪክ ማብቃቱን፣ ድንቁን ታምራቱን፣ እግዚአብሔር የአህዛብን አማልክት አንድ በአንድ ጉልበቶቻቸውን ሰብሮ እሱ ብቻውን አምላክ እንደሆነ ራሱን ገልጦ ከዚያ ከባርነት ቤት ነጥቆ አውጥቶ ምንድነው እንደ ንስር በክንፍ አይደለም የሚለው ተሸክሞ ማለት ዙሪያው ከታጠረ ነገር ውስጥ ከላይ መጥቶ ገብቶ አውጥቶ ነው ይዟቸው የሄደው። በጣም ትልቅ ኦፕሬሽን ማለት ነው እግዚአብሔር የሰራው። ባህር ከፍሎ አሻግሮ ርስት ሰጥቶ ሲያበቃ ይሄን እግዚአብሔርንና ደግሞ እሱ ለዚህ ህዝብ ያደረገውን ነገር የማያውቅ አዲስ ትውልድ ተነሳ ይላል። ይሄ ልብ ድንዛዜ በእስራኤል በተደጋጋሚ ሆኗል። አሁን ወደ ቤተ ክርስቲያን ወደኛ ህይወት ስንመጣ በጣም አስደናቂ ነገር ነው። የጌታን ህይወት ስናይ ይሄን መንገድ የጀመርንበትንና የሄድንበትን ማለት ነው። በጣም አንድ እውነት አለ አይደል? ደምቆ የሚታይ እውነት እሱ እኛን የራሱ ያደረገበት ስራ የማይረሳ። መቼ ነበር ወደ አንቺ ህይወት የመጣው ጌታ ኢየሱስ ክርስቶስ? መቼ ነበረ ጌታ ወደ አንተ ህይወት የመጣው? በእውነት ያገኘ እጄን የያዘው መቼ ነበር መንገድ ያስጀመረ?
ምን ነበር የገባህ? ምን ነበር የበራልህ? ምን ነበር በጣም ብቻህን ለመሆን እንድትጨክን ያደረገ ልብህን የለወጠው ነገር ምን ነበር? ማለት ትልቅ ብዙ ሺዎች ዓመታት ያስቆጠረ ትልቅ ሃይማኖት፣ ስነ ስርዓት፣ ማራኪ ክብረ በዓላት፣ ደማቅ ክብረ በዓላት፣ በጣም በቃ እንኳን እኛን የቱሪስት ቀልብ የሚስብ ህብረ ዝማሬ፣ በጣም አስደናቂ በሲዝኖች የተከፋፈለ አምልኮ፣ አንዱን ሳንጨርስ ሌላው የዚህ የነቢያትን ዘመን ሳንጨርስ ከዚያ ደግሞ ይመጣል ገናን፣ ጌታ ተወለደ ብለን እናስባለን። ከዛ ጌታ ተነሳ፣ አስተማረ፣ ተሰቀለ ብለን ትንሣኤ፣ ከዛ ክረምቱን በጣም በአስደናቂ ሁኔታ በወቅቶች የተከፋፈለ ህብረ ቀለማት ያለው አልባሳቱ፣ በዓላቱ እኛ ከልጅነት የተሰራንበት በጣም የሚያኮራ እንደዚህ አይነት ሁኔታ ውስጥ ወጥተን ለብቻችን እንኳን ስንቆም እንደ ብዙ ወዳጅ ሆኖ ከዙሪያችን እንዲኖር እንዲሰማን ያደረገው ያ ምክንያት ምን ነበረ? እሱ ለኛ በመስቀል ላይ የሰራው ስራ፣ ለኃጢአታችንና ለበደላችን ነፍሱን አሳልፎ መስጠቱ፣ እሱ እኛን ከዘላለም ጨለማ ከኃጢአት ባርነት ከሰይጣን መንግስት አገዛዝ ነፃ ማውጣቱ፣ ወንጌል ነው እኛን እንደዚህ ያደረገን። ወንጌል ትዝታችን ነው። ወንጌል የዛሬም እውነታችን ነው። ወንጌል የቆምንበት፣ የጸደቅንበት፣ የቆምንበት ደግሞም የምንጸናና እስከ ፍጻሜ የምንሄድበት ታላቁ የእግዚአብሔር ስራ ነው። ያ ልባችን ላይ ስለታተመ ነው ሁሉን ጥለን የወጣ ነው። እግዚአብሔር ከአባቴ ይበልጣል፣ እግዚአብሔር ከእናቴ ይበልጣል፣ እግዚአብሔር ከእህት ከወንድሞቼ ይበልጣል፣ እግዚአብሔር ከዘር ማንዘሬ ይበልጣል፣ እግዚአብሔር ከሀገሬ እንኳን ይበልጣል ብለን ይሄን መንገድ የተከተልነው ሌላ ሳይሆን ያ ፍቅር ልባችን ውስጥ ስለበራ ነው። ደብዝዟል። ዛሬ እንደዛ ይሰማናል። ዛሬ ይሄን ነው መጠየቅ ያለብን። ልባችንን በጌታ ፍቅር በጣም እንነካለን፣ እንቀጣጠላለን። ፍቅሩ ይማርከናል። ምንም ይቅር እንላለን። ምንም ይቅር መድኃኔ የጌታ መሆኔ እንላለን። እግዚአብሔር ይሄንን እውነት ለሁላችንም ያብራልን። የልብ ድንዛዜ ይሄን ነው የሚሰውረው። ልቡ የደነዘዘ ሰው በመስቀሉ ስራ፣ ልቡ የደነዘዘ ሰው በጌታ የማዳን ስራ በቃ እሱ አንዴ ድሮ መግቢያ በር አድርጎታል። በቃ አንዴ ያኔ ሲዳን መጀመሪያ ሲገባ ከዛ መግቢያ በር ሆኗል። እሱ ከዛ ገባ፣ አለቀ። እሱ ያለፈ ታሪክ ትናንት ይሆንበታል። ይሄ ልብ ድንዛዜ ነው። እንደሱ አይደለም። ዛሬም ጌታ ኢየሱስ ሕያው ነው። አሜን። ፍቅሩ ዛሬም ትኩስ ነው። አሜን። ለኛ ያለው ነገር እንደዛው ነው። ይወደናል። እግዚአብሔር ይመስገን። እና ከዚህ የልብ ድንዛዜ ካለማስተዋል እግዚአብሔር ልባችንን ነፃ ያውጣ። አሜን። መጸለይ እንችላለን። ትንሽ በቃ መልእክቴ ይሄ ነው። በግልም በህብረትም ምናልባት ዛሬም ደግሞ በተለያየ የህይወት ጥያቄ ውስጥ የእግዚአብሔርን አብሮነት፣ የእግዚአብሔርን መግቦት፣ የእግዚአብሔርን ቸርነት እሱ እየጠፋ ከሆነ ዛሬም ያለን ላይ አይናችን ኖሮ ምን አደርገዋለሁ በሚል ይሄ ፈሪሳውያን እርሾ ነው። ዛሬ እግዚአብሔር ከህይወታችን ይሄንን ጠርጎ ያውጣ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።